የሱሪ ፓተርን ከብደውታል? ሰላም፣ አልፋ ፋሽን ዲዛይኖች ነው። ዛሬ ደግሞ የፊት ለፊት ሱሪ አንድ በአንድ እንዴት እንደሚሰራ አብረን እናያለን። እሺ፣ በመጀመሪያ ስራችንን ከመጀመራችን በፊት የሚያስፈልጉንን ልኬቶች ሱሪ ለመስራት በዝርዝር አንድ በአንድ እናስቀምጣለን። በመጀመሪያ የወገብ ልኬት ያስፈልገናል። ሁለተኛ የዳሌ ልኬት ያስፈልገናል። ሶስተኛ የጉልበታችንን ልኬት ያስፈልገናል። ጉልበት። የአራተኛ ልኬት ቁርጭምጭሚት፣ የስረኛው ያው ስኪኒ ወይም ቬል የምንለው ወይም ኖርማል ብለን የምናስበው የታችኛው የሱሪያችንን ክፍል እንለካለን። በተጨማሪ ደግሞ የመጨረሻ ቁመት ያስፈልገናል፣ የሱሪው ቁመት። ስለዚህ የጨርቅ ሱሪዎች በምንሰራበት ሰዓት የሚያስፈልጉን በተጨማሪ አንዳንድ ስራዎችን ስንሰራ ክሮች ዴፕዝ ሊያስፈልገን ይችላል። ስለዚህ አንድ በአንድ እስቲ ልኬቶቹን እኔ ለመጀመሪያ የደንበኛችን የወገብ ልኬት 32 ነው። 32 ኢንች፣ ያው በብዛት የምንሰራው በኢንች ስለሆነ በኢንችም በሴንቲሜትርም መጠቀም ትችላላችሁ። በኢንች ነው እዚህ ጋር እያስቀመጥኩ ያለሁት። ሁለተኛ የደንበኛችን የዳሌ ልኬት 36 ኢንች ነው። የጉልበቱ ልኬት 16 ኢንች፣ የቁርጭምጭሚት ወይም የታችኛው ክፍል የሱሪያችን የታችኛው ክፍል 12 ኢንች፣ እንደዚሁም ደግሞ ቁመቱ የደንበኛችን ያው ወረቀቱ እስከሚበቃን ድረስ አድርገንም መስራት እንችላለን። ጨርቅ ላይም እንደዛው መጠቀም እንችላለን። ቁመት 32 እንውሰድ። ስለዚህ እነዚህን ልኬቶች ብቻ በመጠቀም ሱሪ መስራት እንችላለን። አንድ በአንድ ተከታተሉ። ከላይ የዲዛይናችንን ክፍል እንደ ጠርዝ በመጠቀም ጠርዝ ነው ብለን ብናስብ ከላይ ወደ ታች 1 ኢንች ዝቅ እንላለን። ከጎን በኩልም ዳር ላይ ወተን ምናልባት ዲዛይናችን ወደ ጎን የምናወጣው ቦታ ካለ እንኳን 1 ኢንች ወጣ ብለን ማስመር እንችላለን። ስለዚህ ጨርቅ ላይም ብንጠቀም በተመሳሳይ መልኩ ጠርዝ የሚባል ነገር አለ። ያንን ጠርዝ ጨርቃችን ስንቆርጥ ማስገባት የለብንም። ስለዚህ እሱን ተጠንቅቀን እናስገባለን ማለት ነው። ይህንን ጠርዝ ካወጣን በኋላ መነሻችንን እዚች ጋር 0 ብለን እንነሳ። ስለዚህ የመጀመሪያ ስራ ሁልጊዜ ስናስቀምጥ ቁመት ብናወጣ የተሻለ ነው። የሱሪያችንን ቁመት ቀደም እንዳደረግነው እዚህ ጋር ያስቀመጥነው የደንበኛችን የሱሪ ቁመት 32 ነው። ስለዚህ 32ን አወጣው። ሲደመር ከ1 ኢንች ጀምሮ ለታችኛው ለሱሪያችን እጥፋት ክፍል 1 ኢንች ጨምርበታለሁ። ስለዚህ እታች ላይ ታጥፎ የሚሰራበት ዝምዝማት የሚሰራበት 1 ኢንች 1 ተኩል እስከ 2 ኢንች ይጨመርበታል። ስለዚህ ዋና ቁመታችንን አወጣን። ይሄ የወገብ መስመር ሆነ ማለት ነው። ከወገባችን እስከ ቁመት ድረስ ያለውን መስመር አወጣን። ሁለተኛ ከወገብ እስከ ዳሌ ድረስ ያለው ርቀት አለ። ከወገብ እስከ ዳሌ ያለውን ርቀት እንዴት ማግኘት እንችላለን? የመጀመሪያው አንደኛ በመለካት፣ ሁለተኛ ደግሞ የዳሌ ልኬት ለ4 በማካፈል መጠቀም እንችላለን። ስለዚህ የዳሌ ልኬት 36 ነው። 36ን ለ4 ስናካፍል 9 እናገኛለን። ይህንን 9 ኢንች ከወገባችን እስከ ዳሌ ያለውን ርቀት 9 ኢንች አገኘን ማለት ነው። 9 ኢንቹ ላይ ዳሌ ላይ ሲደመር 2 ኢንች እናደርጋለን እንደ ሰውነቱ መጠን ምናልባት። ስለዚህ ከወገብ እስከ ዳሌ ያገኘን። ከእንደገና ደግሞ ከዳሌ መስመር ወደ ታች የባትሌት ልኬት አለን። ያንን የባትሌት 9 ሲደመር 2 እናደርጋለን። ያ ማለት 9 ቅድም ያገኘነው ዳሌን ለ4 አካፍለን ያመጣነው አለ ሲደመር 2 ባትሌት እናመጣለን። ሌላው ደግሞ ምንድነው የምናደርገው? የጉልበት መስመር ያስፈልገናል። አሁን የወገብ መስመር አግኝተናል፣ የዳሌ መስመር አግኝተናል። ባትሌት የዳሌ ልኬት ለ4 ያካፈልነውን ሲደመር 2 አድርገን አግኝተናል፣ 11 ማለት ነው። በተጨማሪ ደግሞ የጉልበት ልኬት እንዴት ማድረግ እንችላለን? ዋና ቁመታችንን ለ2 ማካፈል። ዋና ቁመታችን ማለት 32 ነው። 32
ሲካፈል ለሁለት ማድረግ እንችላለን። ሜትራችንን እዛው ላይ መጠቀም እንችላለን። 32 ሲካፈል ለሁለት አድርገን እናስቀምጣለን። እዚህ ሁለት ያገኘንበት ላይ ወደ ታች ሁለት በመደመር የጉልበት መስመር ማግኘት እንችላለን። አንዳንድ ዲዛይነሮች ይህንን የጉልበት መስመር ሲጠቀሙ የዋናውን ቁመት ብቻ ለሁለት በማካፈልም ማምጣት ይቻላል። ስለዚህ 32ን ለሁለት ስናካፍል 16 ነው። ያንን መጠቀም እንችላለን። በተጨማሪ ደግሞ ቺን 16 ላይ ሲደመር ሁለት በማድረግ የጉልበት መስመር ማግኘት እንችላለን ማለት ነው። ስለዚህ እነዚህን ያገኘናቸውን ነጥቦች በተጨማሪ ለማስመር እንዲያመቸን በዚህ ጋር እናመጣዋለን። 9 ቅድም አግኝተናል። ዳሌ በአትሌት አግኝተናል። 16 ሲደመር 2 18 አግኝተናል የጉልበት መስመር። ከዛ ቁመት ደግሞ አለን። ቁመታችን 32 ነው። ሲደመር 1 33 እንደ አስፈላጊነቱ ለዝምዝማት እንጨምራለን ማለት ነው። ስለዚህ ይሄን መስመር ሆሪዞንታል እናስምረው። ወደ ጎን እነዚህ መስመሮች እናስምር። ዋና ቁመታችን የመጨረሻውን የጥፋት ክፍል አደረግን ማለት ነው። እዚህ ጋር አንድ በአንድ ስናይ ይሄ የወገብ መስመራችን ነው። የወገብ መስመር ይባላል። ይሄ የዳሌ መስመር ይባላል። ይሄ የባትሌት መስመር ይባላል። ይሄ የጉልበት መስመር ይሄኛው የታችኛው ጥፋት ወይም ሄሚንግ የምንለው የታችኛው የቁርጭምጭሚታችን እጥፋት ክፍል ነው ማለት ነው። ስለዚህ እነዚህ መስመሮች ካወጣን በኋላ ቀጣይ ምንድነው የምናደርገው? ትልቁ ከወገባችን በታች ያለው ሰፊው ክፍል የሚባለው የዳሌ ክፍል ነው። የዳሌን ክፍል በመጀመሪያ ያለንን ልኬት የደንበኛችን ልኬት ምን እንዳልነው 36 ነው። 36ን ሁል ጊዜ ዙሪያ ልኬቶች እንዳይረሳ የዳሌ ልኬት፣ የወገብ ልኬት የሚባሉ ክፍሎች እነዚህ ዙሪያ ልኬቶች ለአራት እናካፍላለን። ጨርቅ ላይም ቢሆን እነዚህን ለአራት አካፍለን በጥፋት ጨርቁን አጥፈን መስራት እንችላለን። ስለዚህ 36 አለን የዳሌ ልኬት 36 ለአራት ስናካፍል ቅድም ለቁመት የተጠቀምናትን 9 ኢንች እናደርጋለን። ሲደመር በተጨማሪ እዚሁ ላይ በአትሌት ከ2 ኢንች ጀምሮ እስከ 2 ተኩል እስከ 3 መሄድ ይችላል እንጨምርባታለን። ስለዚህ እችን ያገኘናትን የዳሌ ልኬት በተመሳሳይ በአትሌት ላይ የምንጠቀማታለን። 9 ሲደመር 2 11 ማለት ነው። እንደዛው ደግሞ ወገብ ላይ እንወስደዋለን። የወገብን ልኬት አይደለም የዳሌ ልኬት ያገኘናትን ወደ ወገብ መስመር 9 ሲደመር 2 11 እችን ከላይ የጨመርኩበት ሌላኛውን ክፍል የዚፐራችንን ዚፕ የፊት ለፊት ዚፕ ለመጠቀም ስለምትጠቅመን ወደ ላይ እንወስዳታለን ማለት ነው። ስለዚህ በቀላሉ እነዚህ መስመሮች እናገናኛቸው። እነዚህ መስመሮች እናገናኝ። ቀጣይ የምናደርገው ምንድነው? እነዚህ መስመሮች ካመጣን በኋላ የዳሌ ልኬት ለሁለት እናካፍለዋለን። ለምንድነው የምናካፍለው? የዳሌ ልኬት የካውያ መስመር ወይም ሴንተራችንን ለማግኘት የዳሌ ልኬትን ብቻ የተደመረችዋን ሁለት የባትሌትን አንጨምርም። ስለዚህ የዳሌ ልኬት 9 ነው ሲካፈል ለሁለት 4.5 እቺን 4.5 ላኛውም የዳሌ ልኬት ላይም በአትሌት ላይም እንጠቀማታለን። እንደዛው እቺን 4.5 ወደ ታች ጉልበት ላይ እንጠቀማታለን። ከየት? ከዚህ ሪፈረንስ ላይን ብለን ካወጣ ነው ወደ ጎን 4.5 ይሄ የካውያ መስመር ይባላል። 4.5 ስለዚህ እቺን 4.5 በሙሉ ሴንተር ላይን ይሆናል። የመሃል የካውያ መስመር በተለይ ጨርቅ ሱሪዎች ላይ ቀጥታ የምትወርደዋ የካውያ መስመር ሱሪያችን ወደየትም ወደ ግራም ወደ ቀኝም እንዳይዞር ያግዘናል። ስለዚህ እቺን የካውያ መስመር ቀደም ብያቸዋለሁ የዳሌ ልኬትን ለሁለት በማካፈል ያቺን ያመጣናትን ነጥብ ከዚህ በመነሳት 4.5 እቺን የካውያ መስመር ሴንተር አወጣ። ከዚህ በኋላ ነው ጉልበትና ቁርጭምጭሚት ልኬቶቻችንን የምንሰራው። ስለዚህ ቅድም በለካነው ልኬት ላይ
ምን አለን? ጉልበት ልኬት አለን። የጉልበት ልኬት ከለካም በኋላ የሚካፈለው ለሁለት ነው። ጉልበት ሁልጊዜ የሚካፈለው ለሁለት ነው። ስለዚህ ጉልበታችንን 16 ሲካፈል ለሁለት 8 ነው ማለት ነው። የፊት ለፊቷን ብቻ ነው መስራት ያስኩት። የፊት ለፊቷን የሱሪ ዲዛይን ነው መስራት ያስኩት። ስለዚህ 16 ሲካፈል ለሁለት 8 ነው። እቺን 8 ይዤ ከካውያ መስመር ካገኘውበት ጉልበት መስመር ላይ መጥቼ የካውያ መስመር ካገኘውበት ወደ ቀኝና ወደ ግራ 8ቷን ለሁለት አካፍዬ አስቀምጣለሁ። ያ ማለት 4 ወደ ቀኝና ወደ ግራ አስቀምጣለሁ። ስለዚህ ከካውያ መስመር ተነስቼ ነው ከዚች 4 ከካውያ መስመር ወደ ግራና ከካውያ መስመር 4 ወደ ቀኝ ሳረግ አንድ ላይ 8ን ጨረስኩ ማለት ነው። እዚህ ላይ በደንብ መረዳት ያስፈልጋል። ስለዚህ የካውያ መስመራችንን ሴንተር እንይዛለን። ጉልበታችን 16 ነው። 16 ኢንች ለሁለት ስናካፍለው 8 ነው። እቺን 8 ነው ከካውያ መስመር ወደ ግራና ከካውያ መስመር ወደ ቀኝ 4 ሳስቀምጥ ሙሉ 8 የያዘ ማለት ነው። እቺን ነጥብ አገቡ። በተጨማሪም ቁርጭምጭሚት ላይ እንደዛው እንወዳለን። ቁርጭምጭሚት ላይ የታችኛው የቁርጭምጭሚት ክፍል 12 ነው። ዙሪያው 12 ነው። ለሁለት ይካፈላል። ይሄን ስናካፍል 6 ነው። ስለዚህ 6ን ይዘን ከካውያ መስመር ወደ ቀኝና ወደ ግራ 3 እናስቀምጣለን። ስንት? 3 ኢንች እናስቀምጣለን። ከሴንተራችን ወደዚህ 3 ከሴንተር ወደዚህ 3 ስንት ያዘ? 6 ያዘ ማለት ነው። ከዛ ከጉልበታችን እስከ ቁርጭምጭሚት ያገኘናትን ነጥብ በቀጥታ መስመር እናገናኛለን። እንደዚሁም በዚህኛውን በኩል ከቁርጭምጭሚት እስከ ጉልበት ያለንን ልኬት በዚህ መልክ እናወጣለን። አሁን ቁርጭምጭሚት የታችኛው ክፍል ይሄ ስኪኒ ቬል ኖርማል ሱሪዎች የምንለውን ከታች ወደ ጉልበታችን ይመጣል። ከዛ ከጉልበት መስመር እስከ ባትሌት ነጥብ የመጨረሻዋ 2 የጨመርንባት ድረስ ያለችዋን ደግሞ በዳሌ ማስመሪያ በዚህ መልክ እናገናኛታለን። ከዚች ነጥብ ወደዚህ ያለችዋን በዚህ መልክ እናገናኛታለን። ስለዚህ ከጉልበታችን እስከ ባትሌት ያለችዋ በዚህ መልክ ትመጣለች። ከጉልበታችን እስከ ዳሌ ያለውን ነጥብ ደግሞ እንደዛው በዚህ በዳሌ ማስመሪያ ሙሉ በሙሉ እናገናኘዋለን። ከጉልበታችን አንስቶ እስከ ዳሌ መስመር ያለውን በዚህ መልክ እናገናኘዋለን። እዚህ ከጉልበት እስከ ዳሌ ያለውን አገናኘን ማለት ነው። ባትሌታችንን ያው እዚህ ጋር ባትሌት የምንላትን ክፍል እቺን ነጥብና እቺን ነጥብ ማገናኘት ከፈለግን በዚህ መልክ፣ ካለዛ ደግሞ በእጃችንም ማገናኘት እንችላለን ማለት ነው። እቺን ክፍል እንደዚህ አድርገን መጠቀም። እዚህ ባትሌት ቅድም ብለን 2 ኢንች ወደፊት ለፊትም ወደ ታችም የጨመርናትን አገናኘን ማለት ነው። አሁን የሚቀረን እስካሁን ድረስ ያልተጠቀምነው ምንድነው? የጉልበት ልኬት ተጠቅመናል፣ የዳሌ ልኬት ተጠቅመናል፣ የቁርጭምጭሚት ልኬት ተጠቅመናል፣ ቁመቱንም እንደዛው ወስደናል። እስካሁን ያልተጠቀምነው ወገብ ነው። ወገብ በዚህ መልክ እንወጣና ከባትሌታችን በላይ ዚፐር ነች። እቺ እንዳይረሳ ዚፐር ክፍል ነች። ዚፕ የሚገጠምባት ጄ ሼፕ የምንላት ማለት ነው። እቺ ጄ ሼፕ የምትባለዋ ክፍል ነች። አንዳንዴ አውጥተንም የፊት ለፊትም የኋላም ስንጠቀም ቆርጠን ልናወጣው እንችላለን። ስለዚህ የወገብ ልኬት እዚህ ጋር በደንብ መረዳት ያለብን የወገባችን ልኬት የደንበኛችን ወገብ ልኬት 32 ኢንች ነው። እንደተለመደው የዙሪያ ልኬቶች የምናካፍለው ለአራት ነው። ስለዚህ 32 ሲካፈል ለ4 8 ይሆናል ማለት ነው። 8 ይሆናል። ስለዚህ 8ን እስካሁን የተጠቀምነው ይሄኛው የምንመለከተው የዳሌ ልኬት ነው። ከዳሌ ልኬት ላይ 8 ኢንች እንቀንሳለን ማለት ነው። ይሄ የዚፐሩን ክፍል አናስገባም። እዚህ ጋር በደንብ እንረዳ። የዚፐሩን ክፍል አናስገባም። የዳሌ ልኬትን ወደዚህ በወገብ ልኬት እንቀንሳለን ማለት ነው። ስለዚህ ወገብ መስመር ላይ እንመጣና ወገብ መስመር ላይ መተን ከዚፐሩ ክፍል ተነስተን ነው ወደዚህ የምንለካው። እዚህ ጋር ከዚህ ጫፍ ከዜሮ ወደዚህ አይለካም። ከዚህ ወደዚህ አይደለም የምንለካው።
8 የምንለካው ከዳሌ ልኬት ዚፐር በሚገጥምበት ቦታ ተነስተን ወደ የጎን ሳይድ ፖኬት የምንሰራበት አቅጣጫ እናመጣለን ማለት ነው። ስለዚህ 8 እዚህ ጋር ይታያል። 8 ከዚህ ነው የምንነሳው። ከዳሌ ልኬት ላይ ተነስተን ወደዚህ ነው የምንለካው። ስለዚህ ይሄ መስመር እንደዚህ እናገኛለን ማለት ነው። ከዚህ ወደዚህ አሁን የወገብ መስመር ሆነ ማለት ነው። ስለዚህ ይህን የወገብ መስመር እንዴት አድርገን ነው የምናገናኘው? በዚህ መልክ የወገብ መስመራችንን የጎን ኪስ ያለበት መስመር ጋር ማለት ነው። ይሄንን እንደዚህ አድርገን እናገናኛለን። ስለዚህ ጎን ላይ የጎን ኪስ የሚሰራበት ቦታ ይሄንን አገኘን ማለት ነው። እዚህ ጋር አንድ በደንብ መረዳት ያለብን የወንድ ልጅ የሱሪ ክፍል የፊት ለፊቱ የሱሪ ክፍል ወደ ዚፐሩ ሳይዝ ወደ ዚፐሩ ቦታ ሲሄድ ዝቅ እያለ ይሄዳል። በኋላ ደግሞ እዚህ የኋላ ክፍል ላይ በዳሌ ምክንያት ከፍ ስለሚል እዚች ጋር ከግማሽ ኢንች እስከ 1 ኢንች ድረስ ዝቅ እናደርጋለን። ፊት ለፊት አካባቢ የወንድ የጨርቅ ሱሪዎች ዝቅ እያሉ ስለሚሄዱ ያቺን በዚህ መልክ ዝቅ እናደርጋለን። ስለዚህ ይሄ ጎን ላይ ያለው ነው የጎን ኪስ ላይ፣ ይሄ ደግሞ ፊት ለፊት ላይ ነው። ይሄን እንደዚህ አድርገን የተወሰነ ከዚህ ወደ ታች ዚፐር አካባቢ የጨርቅ ሱሪዎች ዝቅ ይላሉ ማለት ነው። ስለዚህ የፊት ለፊት ሱሪያችንን በዚህ መልክ እንዲናወጣለን። ምንድነው የሚቀረን? ፊት ለፊት ሱሪ ላይ የጎን ኪሶች ይቀሩናል። የጎን ኪስና ዚፐር ጄ የምንለው ክፍል ይቀራል። ስለዚህ የጎን ኪስ ስንሰራ ከወገብ ከመጣንበት ቅድም ያገኘናት 8 ኢንች አለች። ከሷ ወደ ውስጥ 1 ተኩል እንገባለን። የምንሰራው የጎን ኪስ ነው፣ የጎን ኪስ። ስለዚህ ከዚች ከወገባችን ክፍል ወደ ውስጥ 1 ተኩል እንገባለን። ከዛ ከላይ 1 ተኩል ከገባንበት ወደ ታች የኪሳችን ቁመት ማለት ነው፣ የኪሳችንን ቁመት 6 ተኩል እናወጣለን። 6 ተኩል። ስለዚህ ሁለቷን 1 ተኩልና 6 ተኩሏን የጎን ኪስ አድርገን በዚህ መልክ እናወጣለን። ይሄ የጎን ኪስ አገኘን ማለት ነው። ስለዚህ የጎናችንን ፖኬት ሳይድ ፖኬትን ሰራን ማለት ነው። ሳይድ ፖኬት ከወገባችን ነጥብ ወደ ውስጥ 1.5 ከ1.5 ከገባንበት ወደ ታች 6 እና 6 ተኩል ዝቅ እንላለን ማለት ነው። ሌላው እዚህ ላይ የምንሰራው የውስጠኛውን ማቴሪያል የምንይዝበትን ፖኬት እንሰራለን። ይሄ ደግሞ የውስጠኛው ኢነር ፖኬታችንን ስንሰራ ቅድም 1.5 ከገባንበት ከዚች ጋር ተነስተን ወደ ጎን 3 ተኩል ወደ ጎን የውስጠኛውን ክፍል ነው መስራት ያስኩት። ወደ ጎን 3 ተኩል ከእንደገና ደግሞ የሱሪያችን የጎን ኪስ ቁመት ከመጣንበት ወደ ታች 4 ኢንች እዚህ ጋር በደንብ ደግሞ አለው። የውስጥ 1.5 ከገባውበት ቦታ ተነስቼ ወደ ውስጥ 3 ኢንች 3 ተኩል ድረስም ሊሄድ ይችላል። 3 ተኩል ድረስ ከእንደገና የቁመታችን የሱሪ ክፍል አለች። ከዛች ተነስቼ ወደ ታች 4 ኢንች ሄድና የውስጠኛውን ሞባይል የተለያዩ እቃዎች የምንይዝበትን ክፍል ፖኬታችንን በነጥብ እናገናኘዋለን በዚህ መልክ። ይሄ ምንድነው ውስጥ ላይ ያለ ክፍል መሆኑን ያሳይልናል ማለት ነው። ስለዚህ የጎናችንን ኪስ ይሄ ኢነር ፖኬታችንን አገኘን ማለት ነው፣ የውስጠኛውን ክፍል። ስለዚህ የውስጠኛውን የኪሳችንን ክፍል አገኘን ማለት ነው። ሌላው እዚህ ጋር የሚቀረው ምንድነው? ጄ ሼፕ የምትባለዋ የሱሪያችን የዚፐራችን ክፍል ጋር ያለችዋ የዚፐሯን ሳይዝ ቁመት ቅድም ከዚች ከወረድኩባት ዝቅ ካልኩባት የፊት ለፊት ዚፐራችን ወደ ታች እስከ 7 ኢንች ዝቅ እንልና ወደ ታች ላይ ከእንደገና እቺን መስመር ቀጥታ በማውጣትም መጠቀም እንችላለን። ጄ ሼፕዋን ለመስራት እንደዚህ ካሰመርን በኋላ ከታች አሁን ካሰመርኩበት 7 ኢንች ከወረድኩበት ወደ ላይ 1 ኢንች ከፍ ብዬ ይሄንን ቦታ በዚህ መልክ ጄ ሼፕዋን መስራት ይችላል። ይሄ ክፍል ጄ ሼፕ የምንሰራበት የሚታጠፈው ክፍል፣ ዚፕ የምንሰራበት የሚታጠፈው ክፍል ወደዚህ ጋር ታጥፎ በኋላ ላይ ዚፕ የምንሰራበት ክፍል ይሆናል ማለት ነው። ስለዚህ በዚህ መልክ የፊት ለፊት ሱሪያችንን እንዲህ እንጨርሳለን። ከዛ በኋላ የኋላ ሱሪ ደግሞ ልዩነቶች አሉት የተወሰነ ከፊት ለፊት ሱሪ እንቀጥላለን ማለት ነው።
እንዲህ አይነት ፓተርኖችን በቀላሉ ለመስራት ከፈለጉ ሰብስክራይብ በማድረግ ቤተሰብ እናመሰግናለን።